እናችሁ ባለ ሁለት መኝታ ቤት ኢንቴሪየሩን አሳይኛላችሁኝ ሰዎች ተከተሉኝ ላሳያችሁ። እሺ ባለ ሁለት መኝታ ቤት ኢንቴሪየሩ ይሄኛው ነው የሚመስለው። ዋናው መግቢያ እዚህ ጋር ነው ያለው። እኛ ጋር ለየት ያደረግነው ነገር ምንድነው? ልክ በዋናው መግቢያ እንደገባን ሳሎን አይደለም የምናገኘው። ከፕራይቬሲ አንፃር ሳሎን ላይ ወይ ሚቲንግ ሊኖረን ይችላል፣ ወይ እንግዳ ጋር ልንሆን እንችላለን፣ ወይም ደግሞ ጸሎት እያደረግን ሊሆን ይችላል። ስለዚህ አንድ ሰው እንደዚህ ከፍቶ ዳይሬክት ሳሎን አያገኘው፣ ወይ ደግሞ ህፃናት እንዳይረብሹንም ሊሆን ይችላል። ከፕራይቬሲ አንፃር የቀየርነው ነገር ልክ ዋናውን በር እንደከፈት ነው የምናገኘው ስቶርና ላውንደሪ ክፍል። ከዛ ውጭ ደግሞ ልክ እንደገባን እቃ ይዘን ከውጭ መተን ሊሆን ይችላል። ልክ እንደገባን እዚህ ጋር ኪችን አለ፣ እዚህ ጋር ደግሞ የሰራተኛ ክፍል አለ። ስለዚህ ያዝነውን እቃ ወደዚህ ጋር ገብተን እዚህ ጋር አስቀምጠን እንግዳ እየጠበቀን ቢሆን እዚህ ጋር አስቀምጠን ወደዚህ ጋር መተን እዚህ ጋር ማስተር ቤድሩም አለ ተጣጥበን ወደሚጠብቀን እንግዳ መሄድ እንችላለን ማለት ነው። እዚህ ጋር ያለው ኪችን ላይ ስንመጣ ደግሞ የራሱ የሆነ ባልካኒ አለው ወይም ደግሞ በረንዳ። ምግብ እንደሚታወቀው የሚያፍን ነገር ነው፣ ቤታችን የሚያፍን ነገር ነው። እዚህ ጋር ያለው በረንዳ በደንብ እንዲናፈስ ቤቱ እንዳይታፈን ያደርግልናል ማለት ነው። ከዚህ ካለው በረንዳ በተጨማሪ ደግሞ እዚህ ጋር በረንዳ አለን። በረንዳው በሳሎን በኩል ማለት ነው። እንደዚህ ገብተን ወደዚህ ጋር ሳሎኑ አለ፣ እዚህ ጋር ባልካኒ ያለው ማለት ነው። ለዚህ ጋር ያለው ባልካኒ ደግሞ ቡና ለማፍላት ሊሆን ይችላል፣ ፋሚሊ ታይም ለማሳለፍ ሊሆን ይችላል፣ ይጠቅመናል ማለት ነው። እዚህ ጋር ዳይኒንግ ቴብል አለው፣ ሰፊ የሆነ ሳሎን ይኖረናል ማለት ነው። ከዚህ በተጨማሪ ደግሞ እዚህ ጋር ያለው የሰራተኛ ክፍል የራሱ የሆነ ሻወርና ሽንት ቤት አለ። ስለዚህ ኢንኬስ ሰራተኛ ማይኖረን ከሆነ እንደ 3 መኝታ ቤቱን ያገለግለናል ማለት ነው። ሌላው ደግሞ እዚህ ጋር ያለውን እንደዚህ ዘግታ ነው ለረጅም ጊዜ ወደ ውጭ የምንሄድ ከሆነ እዚህ ጋር ያለውን ዘግታ ነው ሰራተኛችን። እዚህ ጋር ሻወርና ሽንት ቤት አላት፣ እዚህ ጋር ደግሞ መኝታ አላት፣ እዚህ ጋር ኪችኑ አለ፣ በዚህ ጋር መውጣት ትችላለች። ስለዚህ እየተጠበቀ ይሆናል ሌላው ክፍላችን ማለት ነው። ከዚህ ጋር እንደዚህ ወደ ውስጥ ስንገባ እዚህ ጋር ማስተር ቤድሩሙ አለ። ማስተር ቤድሩሙ የራሱ የሆነ ሻወርና ሽንት ቤት አለ። እዚህ ጋር ደግሞ ኮመን ባዝሩም አለ። ስለዚህ እዚህ ጋር ያለውን ሻወርና ሽንት ቤት ማንም ነው የማይጋራባቸው አባወራዎቹ ማለት ነው። እዚህ ጋር ኮመን ባዝሩም አለ፣ እዚህ ጋር አንድ መኝታ ቤት አለ። ስለዚህ እዚህ ጋር ያለ እንግዳም ከመጣ ኮመን ባዝሩም መጠቀም ይችላል ማለት ነው። ሌላው ከባልከኒ አንፃር ከሁለት ባልከኒ ያለው ሁለት መኝታ ቤቱ 3 መኝታ ቤት ሲሆን ደግሞ 3 ባልከኒ ያላቸው ሩሞች ይኖሩናል ማለት ነው። ስለዚህ ኢንቴሪየሩ በአጠቃላይ ይሄን ይመስላል።